ራእይ 3:11 እነሆ በቶሎ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ፣ በእጅ ያዝካትን ነገር ጠበቅ አድርገህ ያዝ። ያለች እሷ ናት። መዝሙር፣ ስብከት፣ ጸሎት ይዘሃል። አገልግሎት እያገለገልኩናል። ይሄ ነው በእጅህ ያለው። ስለዚህ አክሊልህን የሚሻሙ ብዙዎች አሉ። ሊወስዱ የሚፈልጉ ብዙዎች አሉ። በዓለም ላይ ሞልተዋል። እነዚህ በጓደኛ በኩል ይመጣሉ፣ በጎረቤት በኩል ይመጣሉ፣ በዘመድ በኩል ይመጣሉ። ሊቀሙህ ጸጋዬን በጥቅም ይመጡብሃል፣ በሀብት ይመጡብሃል፣ በትዳር ይመጡብሃል። ስለዚህ እንዳይቀሙህ ተጠንቅቀህ ያዝ ነው የሚለው። ብዙዎች ተቀምተዋል። ብዙዎች ተታለው ራቁታቸውን ቀርተዋል። ራቁት ጌታ ስለዚህ ነው አጥብቀህ ያዝ፣ እኔ በቶሎ እመጣለሁ አለ። እኔ በቶሎ እመጣለሁ፣ እንደ ተስፋ ቃል እመጣለሁ። መጥቼ አክሊልህን አልያዝክ እንደሆነ ወዮልህ። አክሊልህን ጥለህ ከሆነ ከጠላት ከዲያብሎስ ጋር ወደ እቶን እሳት ትገባለህ። ምህረት የለም። አልተጠነቀቅክማ። ከእጅ ተወስዷላ። ጠላት ቀምቶሃላ። ስለዚህ አሁን ከቀማህ ጠላት ጋር ወደ ሲኦል። ስለዚህ ነው አጥብቀህ ያዝ የሚለው። አጥብቀው የያዙ ሰዎች ከጌታ ጋር በደስታ ወደ ሰማይ ይገባሉ። ኢየሱስም ደስ ብሎት ይቀበላል። አደራውን ተወጥቷላ። አልጣለም። አደራውን አልጣለም። አጽንቶ ይዟል። ስለዚህ ከጌታ ጋር ወደ ተዘጋጀው ተስፋ ወደ ደስታ ይሄዳሉ። ኑ የአባቴ ብሩካን፣ ጌታ ይባረክ። ዓለም ሳይፈጠር የተዘጋጀላችሁን ርስቱንና ውረቱ ተብለ ከወራሾች ጋር ወደ ሰማይ ትሄዳል። አጥብቄ ይዘህ እንደሆነ። ስለዚህ ወንድሞቼ ሆይ ጸጋችሁ እንዳይወሰድ አጥብቃችሁ ያዙ። እንዲህ ወጥራችሁ ያዙ። ማንም ይምጣ ሀብቴን ብለህ ቆንጥጤህ ያዝና ዝም በል። እስራት ይምጣ፣ ሞት ይምጣ፣ እኔ ከሱ ጋር ተጣብቃለሁ መላቀቅ አልችልም ብለና ሙጭጭ በል። ጌታ ይባረክ። ይሄ ነው እምነት ማለት። እንደዛ እየሆንክ ካለህ ጌታ ከች ካለ ደስታ ታላቅ ይሆናል። ሃሌሉያ! ታላቅ ይሆናል። ስለዚህ ጌታን አጥብቃችሁ ያዙ። ጌታ ከእናንተ ጋር ይሆናል። ተባረኩ።